እንዴት ናችሁ? ሰላም ነው? እኔ ጋር ሁሉ ሰላም ነው በእውነት። ዛሬ ሆነ ነገር ልነግራችሁ ነው። ቆይ ለእናንተ ኮንፊደንስ ምንድነው? ማለት በራስ መተማመን ምንድነው ለእናንተ ማለት ነው? ብዙ ሰዎች ላይ ያለው ኮንፊደንስ ያለን ይላሉ፣ ግን ሆኖን አይቻለው ቅመሆነ ለመናገር ለትንሽ ቀን ነው፣ ግን አይጨርሱትም። ሚንቅ ሰውና ኮንፊደንስ ያለው ሰው በጣም ይለያያል። ኮንፊደንስ ያለው ሰው ለእናንተ ሰው የናቀ የሚመስላችሁ እንደናንተ ስላላወራ እንደናንተ የሆነ ያዙ ይልቀቁኝ ስላላለ ነው። ማርያም እንደዛ ነው የሚመስለኝ። እና በቃ ሰው ምንም መውደቅ የማይፈራ ሰው ስለሆነ ነው። ብዙ ሰዎች የሰው ድቀት ነው የሚመኙት። ኮንፊደንስ ያለው ሰው ለሰው አያስብም፣ የሆነ ጢባራ ነው ምናምን አትበሉ። እኔ ኮንፊደንስ ያለው ሰው ወዳለሁ። ማንም ሴትም ትሆን ወንድ፣ እኔ ምንም ይሆን እንስሳትም ቢሆን ግድ የለኝም። ኮንፊደንስ ያለው ሰው በጣም ነው የሚወደው። ማለት ምንም አይፈራም። የሆነ ነገር ቢመጣበት ይጋፈጠዋል። ስለ ሰው ግድ አይሰጠውም። በቃ አምኖ ካደረገበት አደረገበት ነው። ቢወድቅ እንኳን ችግር የለውም ብሎ ነው የሚያስበው። በፈጣሪው ደግሞ በፈጣሪ ያላቸው እምነት እናንተ የሆነ ነገር ብትሏቸው ፈጣሪ ለነሱ ያደላል። እውነቴን ነው። ለምን እንደሆነ ታውቃላችሁ? የሚያደላው አይፈሩም። ኮንፊደንስ ያለው ሰው ቢወድቅ እንኳን አይፈራም። እውነቴን ነው የምላችሁ፣ አይፈራም። እነሳሉ ብሎ በራስ መተማመን ይኖራችሁ ለማለት ነው። እና በራስ መተማመን ሲኖራችሁ በቃ ሁሉም ነገር አደብ ይይዛል። ግን ኮንፊደንስ ሲኖራችሁ ማለት ነው ብዙ ሰው ነው የሚጠላችሁ። ማረምን ጓደኛ ምናምን አይኖራችሁም። ምክንያቱም አሁን የማስመሰል ነው ጊዜው። ብዙ ሰዎች ሰው ይለማመጣል። ግን ለማን ብላችሁ ነው ሰው የምትለማመጡት? ቆይ ለማን ምን አለባችሁ? እኔ በህይወት የምጠላው ነገር ሰው ምን ለማመጣሉ እንዴ? ተማመን ያላቸው ሰዎች ማለት ነው ቁጥብ ናቸው። ብዙ ያወሩ እንዴ ሰውሩ ወሬያቸው ጠብ አይልም። አንድ ሴትዮም ብላ ተጠየቀች መሰላችሁ ከሀብታም ሰውዬና ከእውቀት ካለው ሰውዬ ተባለች። እና ሀብት ቢኖረው እውቀት ከሌለው ምን ባዶ ነው አለቻሉ። እና እውቀት የሚኖራችሁ ለማለት ነው። ያው እንደማለት እንደፈለኩ ገብታችኋል። አልገባንም ማስረጃ ነው የምትሉት። በቃ ገብታችኋል ምን እና ሰዎች እውነት ኮንፊደንስ ያላቸውን ሰዎች ጓደኛ አድርጉ። ጓደኛ ከመረጣችሁ ማለት ነው። ከነሱ ጋር ስትሆኑ ገንዘብ ባይኖራችሁ ብቻ ከነሱ ጋር በመሆናችሁ ብቻ ጥሩ ነገር ታገኛላችሁ። ከጥሩ ከጥሩ ትሆናለህ አይደለም የሚባለው። ከነሱ ጋር ጓደኝነት ካላችሁ እውነቴን ነው የምላችሁ ራሳችሁ በጣም ነው የምታሳድጉት። እና የእናንተም ተጨምሮ ምን ያህል እንደምትለወጡ የሰጣውት ነው የምትረዱት። ያላዩት ነው ቢነግሩት እንዲያው ኮንፊደንስ ያላቸው ሰዎች ብዙ ጊዜ አያወሩም። ቁጥብ ያሉ ናቸው ማለት ነው። የሆነ ነገር ቢጀምሩ አያወሩም፣ ዝም የሆነ አንድ ሰሞን ማለት ነው እኔ የሆነ ዳይሪ ምናምን አለኝና አረ ማለት የሆነ አውሮ ካላችሁ ማለት ነው ለሰው የማይወራ ነገር የጅል ለጓደኛዬ ልንገራት ወይም ለማንነው ልንገራት ብላችሁ ካሰባችሁ ወሬ ሱስ ካለባችሁ ማለት ነው ወረቀት አንጡና ጻፉት። እኔ ማለት ነው እንደዛ አይነት ብታረጉ በጣም ይጠቅማችሁ። ምክንያቱም አሁን ነግራችሁት ለነገ ምን ይዙባችሁ እንደምትመጣ አታውቁም። ጻፉት በወረቀት። ምን ወረቀቱ የሚያው ነገር የለ እና በወረቀት ጻፍ አድርጋችሁ ዳይሪያችሁ ላይ ይቀመጥ። ለሰው ከምትናገሩ ይሻላል። እና ለፈጣሪ መጀመሪያ ለፈጣሪ ንገሩት። ያሰባችሁትን ነገር እንደዚህ ወሬ አልያዝ ካላችሁ ለፈጣሪ ንገሩት። ምክንያቱም እሱ ነው የማይናገረው ለሰው።